እኔ የሚገርማችሁ ነገር ለእውቀት የነበረኝ ጉጉት በጣም ሰማይ የነካ ነበር። ከጓደኞቼ ጋር እንኳን ቁጭ ብዬ የሆነ ሀሳብ ስከፋፈል ስሜቴን ለመግለጽ ቋንቋ አስቸግረኝ እንኳን ሄጄ ዲክሽነሪ ማገላበጥ ልጅ ነኝ አሁን ድረስ ማለት ነው። በቃ የሆነ ሀሳቤን ለመግለጽ ቋንቋ እንዲቸግረኝ አልፈልግም። ሄጄ ዲክሽነሪ ያየሁበትና እማይበት ጊዜ ነበረኝ። አሁን ድረስ እንደዛ አይነት ስሜቶች አሉ ውስጤ። ግን ብዙ ነገር ለማወቅ በጣም ከተማርኩት ቀጥተኛ ትምህርት በተጨማሪ ብዙ ነገር ለማወቅ አቋራጭ መንገድም ተጉዣለሁ። መጽሐፍቶችን አሁን የትም የሌለ መጽሐፍ እኔ ቤት አለ በነገራችን ላይ በዚህ አጋጣሚ ማለት ነው። ምክንያቱም እውቀት ከመውደድ የተነሳ ለሌላ ነገር ማዋል የነበረብኝን ገንዘብ እንዳለ ለመጽሐፍ እያዋልኩኝ መጽሐፍቶችን እገዛ ነበረ። ግን የሚገርማችሁ ነገር አካዳሚካሊ ብማርም በግሌም እውቀትን ለማግኘት በጣም እስከ ጥግ ብጓዝም ግን ምንም ያመጣልኝ ፕሮፊት በገንዘብ በኩል ያመጣልኝ ፕሮፊት የለም። እናውቃለን ዓለማዊ ትምህርት የምንማረው የገንዘብ ህይወታችንን አንድም ለማስተካከል ነው። ግን ምንም ፕሮፊት የለም ሲጀመር። እንዶ መማሪ ይበልጥ ከገንዘብ ህይወት ነው ያራቀኝ። የገረመኝ ነገር ይሄ ነው። መማሪ ማወቄ ከገንዘብ ህይወት እንዳራቀኝ ነው አሁን የተሰማኝ ያለው። ምክንያቱም ትምህርት ቅንጣት ያክል እንኳን ዋጋ ያላገኘበት ሰው ጋር ነው አሁን ገንዘብ ያለው። እንዴት ላስታርቀው?